በሃይምነ እስከ ለሞት ወእሁ በቃ አክሊለ ሕይወት። አቤት የእግዚአብሔር ባንሆን ኖሮ ይቆጨን ነበር። በእውነት የምድራውያን መንግስታት ተከታይ ብንሆን ኖሮ ይቆጨን ነበር። ምናመልከው ጊዜያዊ ፓርቲ ቢኖር ኖሮ ይቆጨኝ ነበር። እውነቱ አንተ ሞኝ እንዲህ ይልሃል ቅዱሱ አምላክ፣ እስከ ሞት ድረስ የታመንከውን የሕይወትን አክሊል እሰጥሃለሁ ይልሃል። አየኸው? እስከ ምን የታመንከውን? እስከ ሞት ማለት ነፍስ ከስጋ እስክትለይ የታመንከውን። ምን ማለት? በሃይማኖትህ በቃ ሌላ ምንድንበት የመዳን አማራጭ መንገድ የለውም ብለህ እመን ማለት እኮ ነው። አውቀሃል? የመዳን አማራጭ መንገድ የለውም። ኦርቶዶክስ ስለተጠላ በዓለም ላይ ስለተገፋ የሚገፉበት እምነት አልፈልግም ብለህ የሚገፉት ጋራ ብትጠጋ ሞትን እንጂ ሕይወትን አታገኝም ማለት ነው። ወዳጅ ሰምተህ ይሄ ነው። የፈራው ከገለአድ ይመለስ ይላል መጽሐፍ ቅዱስ። የፈራ ከገለአድ ይመለስ ምን ማለት ነው? ሞትን ከፈራ ከሚገሉት ጋር ሁን ነው። በቃ ይሄ ነው። ክብራችን እንደሆነ ማመን ያስፈልጋል። ቅዱሱ አምላክ እንዲህ ብሎ ነው የነገረን፣ ዓለም ይጠላችኋል። በቃ ስለዚህ በዓለም አቀፍ ጥላቻ ስር የሰደደ ነው። እንደ ሀገር አቀፍም ከዛው የተወለደ ነው። ከዓለም አቀፍ የተወለደው ጥላቻ በሀገር አቀፍ በእውነቱ ኦርቶዶክሳዊት ቤተክርስቲያን ሰርታ ቀጥታ ስነ ምግባር አላብሳ ስነ ልቡና ሰጥታ ማንነትን ገንብታ ባህልን መስረታ የሰጠች በራሷ በሰራቸው አገር የምትቃጠል የምትሰደድ አፈሙዝ ተመልሶ የሚተኮስባት መሆኗ ያሳዝናል። ግን ግድ ነው፣ ሊሆን ግድ ነው። ስለዚህ ዓለም አቀፍ ጥላቻ አገር አቀፍ ጥላቻ በእኛ ላይ የተነዛ ያለበት ዘመን ስለሆነ ራሳችንን ማዘጋጀት ግድ ነው ማለት ነው። ልብ በሉ፣ ከዓለም አይደላችሁም አለ። አሁን ልብ በሉ፣ ከዓለም ስላይደላችሁ ዓለምን ያደርጋችኋል፣ ያከብራችኋል፣ ያከብራችኋል፣ ይወዳችኋል ነው አይደለም? ይጠላችኋል። አለቀ።